ይህ የቤተሰብ ምስጢር አይደለም፣ የሌሊት ወንጀል ነው። ይህን ታሪክ የምነግራችሁ ራሴን ለማዳን አይደለም፣ ነገር ግን እናንተ እንዳትሳሳቱ ነው። የልጆቼ እናት፣ ባለቤቴ፣ ውብ ምስጢሬ እውነተኛ ሰው አልነበረችም። ለ10 ዓመታት በደስታ ኖረን፣ አስበን አምነን ነበር። ግን በየ3 ወሩ በቤታችን የማይታይ አደጋ ይከሰት ነበር። ጂብ፣ አዳኝ፣ የሌሊት ጉልበት። እውነቱ ሲገለጥ ቤቴ ብቻ ሳይሆን ነፍሴም ፈረሰች። ወደ መጀመሪያው ቀን እንመለስ፣ ወደ ጥርጣሬው ዛር። የመጀመሪያው አደጋ የሰፈር ውሻ ነበር። ድምፁ ተሰማ፣ ጩኸቱ ቆመ። ጠዋት ላይ ግን ምንም አላገኘንም። ባለቤቴ ዝም ብላ ሌባ ነው ትላለች። ከዛም ትናንሽ ነገሮች መጥፋት ጀመሩ። ቤት ውስጥ የሚጠፉ ነገሮች የገንዘብ ችግር አልነበረም፣ ግን ሚስጥራዊ መጥፋት ነበር። የሌሊት ልማዶቿ ሁል ጊዜ ከሌሊቱ 6 ሰዓት በኋላ በፍጹም አትነሳም። አንድ ቀን በተኛችበት አጠገብ ሳልፍ ከአፏ ያልተለመደ ህሽሽ የሚል ድምፅ ሰማሁ። ያኔ ጥርጣሬ እምነት ሆነ። የሆነ ነገር እየደበቀች ነው፣ ከዚህ ቤት እና ከኔ የከፋ ሚስጥር። መፈተሽ ነበረብኝ። አደጋውን መፍጠር ነበረብኝ። ያውቃል፣ ጅብ ጥሬ ሥጋ ይወዳል። ትንሽ ጥሬ ሥጋ በክፍላችን መስኮት አጠገብ አስቀመጥኩኝ። መጠበቅ እንደ ሞት ያህል ረጅም ነበር። ልክ 7 ሰዓት ሊሆን ሲል መኝታ ቤታችን በር ቀስ ብሎ ተከፈተ። ተነስታለች፣ ግን እንደ ሰው አልነበረች። ከሰውነቷ ይልቅ የመሬት ስበት ያላት ይመስል ነበር። ቀጥታ ወደ ሥጋው ሄደች። ሥጋውን በእጇ ያዘች። ነገር ግን ያ እጅ ያን የመሰለች የእናት እጅ አልነበረች፣ የጥፍር ሹል ነበረች። ጂቡ ዓይኑን ከእኔ ላይ አላነሳም። አየችኝ። የባለቤቴም ሆነች አዳሿም ነበረች። የልጆቼን እናት ያገኘውበት ቅጽበት ነበር። ማታውኑ ነበር የሮጥኩት። ልጆቼን ይዤ እንዴት ትተህ ትሄዳለህ ትላላችሁ? ፍቅርን ልትተው ትችላለህ፣ ግን አደጋን አትተው። አደጋው ልጆቼን መውሰድ አልነበረም። አደጋው እኔ ራሴ ጂብን ማመኔ ነበር። ይህን አስቡ። የምስጢር ኃይል በቤታችን ውስጥ ሲኖር፣ በቡና ጠጡ፣ በእድሩ መሃል፣ በሰርግ መዝሙር ስር። እኔ አምልጫለሁ፣ ግን እርሶስ? ቤት ውስጥ ያለው ድንገተኛ አደጋ ማን ነው? የትኛው ጂብ ነው? ይህን ታሪክ ሼር ያድርጉ። ጂብ በሌለበት ቤት ውስጥ ይኖር የነበረ ሰው ካወቁ ኮመንት ላይ ይንገሩኝ። አትፍሩ፣ ግን ንቁ። ሌሊቱ የኛ አይደለም።